ሰላም ጤና ይስጥልን ውድ የኢንፎቶኒክ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ በምስራቅ አፍሪካ ትልቁ ስለሆነው የተፈጥሮ ሀብት ትንሽ እንላለን። ይህ የተፈጥሮ ሀብት በደቡብ ምዕራብ ኢትዮጵያ ኦሮሚያ ክልል ኢሉባቦር ዞን የሚገኘው የኢሉባቦር ተፈጥሮ ደን ነው። ስለዚህ አስገራሚ የተፈጥሮ ደን ስንቶቻችሁ ታውቃላችሁ? አላውቅም። ከዚህ ቪዲዮ በኋላ ግን ሄዳችሁ እንደምታዩትም በጣም እርግጠኛ ነኝ። መልካም ቆይታ። የኢሉባቦር ዞን የጣሊያን መንግስት ኢትዮጵያን ዳግም በወረረበት ወቅት ከወረራው ጋር በተያያዘ ለተወሰኑ ወራት የኢትዮጵያ ዋና ከተማውን ስታገለግል የነበረችው ጥንታዊቷ የጎሬ ከተማ የምትገኝበት አካባቢ ነው። ከጣሊያን ጦር ጋር በነበሩት የአምስት ዓመታት ጦርነቶች በያኔው ሊግ ኦፍ ኔሽን በአሁኑ የተባበሩት መንግስታት ድርጅት የኢትዮጵያ ዋና ከተማ ተደርጋ የተመዘገበችው ጎሬ ነበረች። ይህ የሆነውም በኢትዮጵያ መንግስት ውሳኔ ነበር። በዓለም የቅርስ መዝገብ ላይ የሰፈረው የያየው ተፈጥሮ ደንም የዚሁ አካባቢ አካል ነው። በነገራችን ላይ ይህ አካባቢ የበርካታ ምሁራን መፍለቂያ አካባቢ ነው። በተለይ ታላቁ የሥነ ጽሑፍ አባት ከሚባለው ኦኔስሞስ ነሲብ እስከ አስደማሚው ደራሲ በዓሉ ግርማ የዚሁ አካባቢ ተወላጆች ናቸው። የኢሉባቦር ተፈጥሮ ደን በዓለም ላይ ጥበቃና እንክብካቤ ሊደረግላቸው ከሚገቡ የዓለማችን የተፈጥሮ ቅርሶች አንዱ ተደርጎ በተባበሩት መንግስታት ድርጅት የትምህርት የባህልና የሳይንስ ማዕከል መዝገብ ላይ ሰፍሯል። የበርካታ ታሪካዊ ባህላዊና ተፈጥሯዊ ቅርሶች ባለቤት የሆነውና በምዕራብ ኢትዮጵያ ኦሮሚያ ክልል የሚገኘው የኢሉባቦር ዞን እንደ ታሪካዊነቱና ተፈጥሮ ሀብት ይዘቱ በቱሪዝም ልማቱ የሚገባውን ትኩረት አግኝተዋል ማለት አያስደፍርም። ዞኑ እንደ ባሮ፣ ሶር፣ ገባ፣ ዴዴሳ ያሉ ክረምት ከበጋ የሚፈሱ ትላልቅ ወንዞች ያሉበት ነው። በተፈጥሯዊነቱ በሚታወቀው የኢሉባቦር ተፈጥሮ ደን ውስጥም በሀገራችን በየትኛውም ቦታ የማይገኙ ሀገር በቀል የደን ዝርያዎች የእጽዋት አይነቶችን ጨምሮ እንደ አንበሳ፣ ጎሽ፣ ነብር ያሉ የዱር እንስሳትና ብርቅዬ የአዕዋፍ አይነቶች ይገኙበታል። ከአዲስ አበባ ወደ መቱ በሚወስደው ዋና መንገድ ከበደሌና አካባቢው ጀምሮ እስከ መቱ ድረስ 6 ወረዳዎችን ያካለለውና አገራችን አለኝ የምትለው ይህ የተፈጥሮ ደን በ174 ሺህ ሄክታር መሬት ላይ ተንጣሎ ይታያል። ይህ ደን በተለይ የአየር ንብረት ለውጥ ዓለማችንን እያሰጋ ባለበት በአሁኑ ወቅት የዓለም ሳምባ ከሚባሉት አካባቢዎች ይመደባል። ጥብቅ ደኑ በውስጡ ያካተታቸው የእጽዋት ዝርያዎች ላይ ሰፊ የጥናትና ምርምር ተግባራት ቢከናወኑ ለመድኃኒትነት አገልግሎት ማዋል እንደሚቻል በመስኩ የጥናትና ምርምር የሰሩ ምሁራን በተደጋጋሚ ገልጸዋል። ይህ የተፈጥሮ ደን በውስጡ ከ2500 አይነት በላይ የተፈጥሮ ዛፍ አይነቶችን ያካተተ በመሆኑ በውስጡ የሚለማው የማር ምርት ከነዚህ ሁሉ ዛፎች አበባ ተቀምመው የሚዘጋጅና በዓለም ላይ ግንባር ቀደም ተመራጭ የተፈጥሮ ማር ሆኖ ገበያውም ደርሷል። የኢሉባቦር ዞን ከየትኛውም ከያዘው ሌላኛው አስገራሚ ቱሪዝም መስህብ ውስጥ ከጢስ አባይ በመቀጠል በኢትዮጵያ ሁለተኛ ፏፏቴ እንደሆነ የሚነገርለት የሶር ወንዝ ፏፏቴ የሚገኘው በዚሁ የደን ክልል ውስጥ ነው። ይህ ወንዝ በዚህ የተፈጥሮ ደን ተነስቶ በደኖቹ ውስጥ አቆራርጦ ወለጋና ቤኒሻንጉልን አልፎ ከጣናው በለስ ወንዝ ጋር ታላቁን አባይ የፈጠረም ወንዝ ነው። አባይን በገባርነት ከፈጠሩት ከዴዴሳ፣ ዳቡስ እና በለስ ወንዞች ለየት የሚያደርገውም በርካታ ነገሮች አሉት። የመጀመሪያው ወንዙ ከደኑ ክልል እንደወጣ ለሁለት ተከፍሎ አንደኛው በምዕራብ ወለጋና ቤኒሻንጉል አካባቢዎች አቆራርጦ ወደ አባይ ወንዝ ሲፈስ፣ ሌላኛው ደግሞ ከባሮ ወንዝ ጋር ተቀላቅሎ በደቡብ ሱዳን ውስጥ ከነጭ አባይ ጋር መቀላቀሉ ነው። ሌላኛው ለየት የሚያደርገው ባህሪው ደግሞ አባይን ከሌሎች ወንዞች ጋር ለመፍጠር ከ1000 ኪሎ ሜትሮች በላይ መጓዙ ነው። ከጣና ሐይቅ ተነስቶ ጉባ ቤኒሻንጉል አካባቢ የሚወዳጀው የበለስ ወንዝም ይሁን ከምዕራብ ወለጋና ቤኒሻንጉል ድንበር አካባቢ የሚነሳው የዳቡስ ወንዝ የሶርን ያክል አልተጓዙም። ሌላው ለየት ከሚያደርጉት ባህሪያቱ በክረምት ወራት በከፍተኛ መጠን ቢጨምርም ከሌሎች እንደ ጊቤ፣ ዋቢ ሸበሌ እና አዋሽ ወንዞች በተለየ በበጋው ወራት ሙሉ መሆኑ ነው። ወንዙ ጥቅጥቅ ካለ የተፈጥሮ ደን ውስጥ እንደመነሳቱና በርካታ ኪሎ ሜትሮች በደን ውስጥ እንደመጓዙ ታሽጎ ከሚሸጠው ውሃ ባልተናነሰ የተጣራና ንጹህ ነው። ተሸክሞ የሚጓዘው አንዳች ቆሻሻ ነገርም ይሁን አፈር የለም። በቪዲዮ ላይ የምንመለከተው ደግሞ የወንዙ አስደናቂ ፏፏቴ ነው። በውሃ መጠን ይዘቱ ከጢስ አባይ በመቀጠል በኢትዮጵያ ትልቁ ፏፏቴ ተብሎም በኢትዮጵያ ቱሪዝም ድርጅት ተመዝግቧል። ይህ አስደናቂ ፏፏቴ በይበልጥ ለየት የሚያደርገው ንጣቱና በርካታ የውሃ ፍሰት መያዙ ነው። በተፈጥሮ ደን ውስጥ እንደመፍሰሱም ይዞት የሚጓዘው ቆሻሻም ይሁን አፈር የለም። ንጹህና ኩልል ያለ ነው።
የሶር ወንዝ በመቱ ከተማ ዳርቻ ላይ ሲፈስ አስደናቂ ውበት አለው። ፏፏቴው ደግሞ ከከተማው በስተምስራቅ 18 ኪሎ ሜትር ላይ ይገኛል። ይህ አስደናቂ ወንዝ በጥቅጥቅ ደን ውስጥ ራሱን ደብቆ እንደመፍሰሱና ፏፏቴውም በደን በመሸፈኑ እስካሁን በአገር አቀፍ ደረጃ እምብዛም አይታወቅም። ስለ አባይ ወንዝና ህዳሴ ግድብ ስናነሳ አባይን አባይ ስላደረጉ ገባር ወንዞቻችን ብናነሳ መልካም ነው። በቀጣይ የዓለም ቅርስ ተደርጎ ስለተመዘገበው አስደናቂው የላሊበላ ውቅር አብያተ ክርስቲያናት መረጃ ይዤላችሁ ቀርባለሁ። እስከዛው መልካም ቆይታ። የኢንፎቶኒክ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ